guys እንዴት ናችሁ? ደህና ናችሁ ወይ? ሰው በአዲስ ቪዲዮ መተናል። እንደምታዩኝ እንግዲህ ኪችን ውስጥ ነኝ ያለሁት። ሽርጥ ምናምን አድርጌ ነው የመጣሁት። we're gonna be making ዛሬ ቴራሚሱ ማለት ነው። simple easy recipe ነው። አሪፍ ቴስት ያለው ቴራሚሱ ነው. I've made it a couple of times እና the people I made it for loved it. So why don't I share it with you guys? You know, እና የምንጠቀማቸው ኢንግሪዲየንቶች አሳያችኋለሁ. It's very easy, simple የሆነ recipe ነው ማለት ነው. If you guys enjoy the video, recipe ከተመቻችሁት don't forget to like, share, comment below. Suggestion ካላችሁ or የተለያየ ነገር እንድሰራላችሁ የምትፈልጉ ከሆነ or ላሳያችሁ የምትፈልጉ ከሆነ put it in the comments below. Now let's get into the video. Don't forget to subscribe to the channel if you're new, and then like, share, and comment and እንዳትረሱ. Let's get into the video. አሁን የምንሰራው እንቁላላችን ነው. so እንቁላላችንን ነጩን ፓርት አንጠቀምም, አስኳሉን ብቻ ነው የምንጠቀመው ማለት ነው for this recipe. so ነጩን ፓርት እዚህ ላይ ያረኩኝ, አስኳሉን እዚህ ላይ ያደርጋለሁኝ ማለት ነው. ከዛ እዚህ ጋር ውሃ ጥጃለሁኝ. make sure either እንደዚህ አይነት ኒኬል የሆነ ሳህን or ደግሞ ብርጭቆ ሳህን እንደምትጠቀሙ ማለት ነው. ምክንያቱም ትንሽ እንቁላሉን ማብሰል አለብን. እንደዚህ ሳህን ውስጥ አድርገን በኋላ ስኳር ካረግን በኋላ ትንሽዬ ስቲር ማድረግ አለብን on boiling water ሆኖ ከይሄንን ከላይ እናስቀምጠዋለን ማለት ነው. አሳያችኋለሁ. just so like ብዙ ኢንግሪዲየንት አድርገን whipping cream ምናምን አድርገን ስለምናስቀምጠው ትንሽዬ እንቁላሉን ኩክ ማድረግ አለብን just so we don't get people sick ማለት ነው. so እሱን እናደርጋለን ማለት ነው. so እንደዚህ ያረኩኝ አለያየዋለሁኝ ማለት ነው. ከዛ ድስታችንን አንጥተን ከላይ ነው የምናረገው ማለት ነው. ውሃው ቦይል ማድረግ አለበት. ከዛ እንደዚህ አይነት ነው ስኳራችን እንቁላላችን ሚክስቸር. ከዛ እሱን ከላይ ስቶቭ ላይ እናስቀምጥና ቀስ እያለን ሚክስ እናደርጋለን ማለት ነው. so እዚህ ጋር እንዳልኳችሁ make sure like heat safe የሆነ እቃ መጠቀማችሁን ማለት ነው. ምክንያቱም እዛ ድስቱም እንዳይቀልጥባችሁ እናንተም እንዳትቃጠሉ ማለት ነው. ወይ አይዘር ኒኬል መሆን አለበት ወይ ድስት መሆን አለበት. እና እዚህ ጋር እንደምታዩት እንግዲህ it's በጣም very bright yellow color ማለት ነው. ልክ ገና ሚክስ ማድረግ ስትጀምሩ ማለት ነው. ከዛ በኋላ ሞር እየበሰለ ሲመጣ እንቁላሉና ስኳሩ እየተዋሃደ ሲመጣ የሚያምር like light yellow custard color ይኖረዋል ማለት ነው. so እንደዛ ከሆነ እሱን እንትን ብለን እናወጣለን ማለት ነው ሬዲ ስለሆነ. ከዛ እዚህ ጋር ሚክስ ያረግነው ነው ሎ አላ ያርጋችሁ ቀስ እያላችሁ ሚክስ አርጉት ኦቨር ቢት እንዳይሆን ማለት ነው. right so እንደዚህ አድርገን cool down እስኪያረግ ድረስ በደንብ ሚክስ እናደርገዋለን ማለት ነው. ከዛ once ይሄን እንትን ካለልን በኋላ ማክሰፖናችንን እናረጋለን ማለት ነው. I prefer ይሄንን ብራንድ እስካሁን ስጠቀም የነበረው ይሄንን ብራንድ ነው. I like it. አሪፍ ነው. Also if you're not making tiramisu also you can have it as a snack እንደ ዳቦ ላይ or bagel ላይ አድርጋችሁ እንደ cream cheese ነገር ነው እሱን መጠቀም ትችላላችሁ ማለት ነው. so I got this from Walmart ግን I think Whole Foodsም አለ በሌላ ብራንድም ሆኖ ሌሎች ቦታዎችም አሉ ማለት ነው. so Walmart ካጣችሁ ታጠገባችሁ ከሌለ እዛ ሄዳችሁ መግዛት ትችላላችሁ ማለት ነው. so ማርሰፖን ስንጠቀም 400 ምናምን ሚሊግራም ነው ኦፍ ማርሰፖን ነው መጠቀም ያለብን ማለት ነው. so ይሄኛው አንዱ it's 226 so ሁለቱ it's more than enough. ክሪም ቺዛችንን ነው ደግሞ ማርሰፖናችንን ነው የምንጨምረው ማለት ነው. ቫኒላችንን እንጨምራለን ማለት ነው. ከዛ አንድ ከግማሽ ቴብል ስፑን ኦፍ ቫኒላ ነው የምናረገው ማለት ነው. if you guys like the vanilla taste መጨመር ትችላላችሁ more ግን this is what I use for me. it's like already ስኳርም ስላለው
it's more than enough. ከዛ እንደዚህ አድርገን ሚክስ እናደርገዋለን ቀስ እያለን። ኦኬ ሶ አሁን ከስተርዳችን ቢት እያደረገ ዊፕ ክሪማችንን እንሰራለን ማለት ነው። ሶ ዊፕ ክሪም ያስፈልገን 250 ወይም ደግሞ 250 ኤምኤል ነው። እሱን እናደርጋለን። እዚህ ውስጥ እንዳለ ዊፕ ማድረጉ is a lot easier ቢያስባለው instead of a bowl ማለት ነው። ሶ በሱ መጠቀም እንችላለን። እሱን ሜዥር እናደርግና ከዛ በኋላ ዊፕ እናደርጋለን ማለት ነው። በእጃችሁ ቢት ማድረግ ትችላላችሁ፣ ግን I prefer like hand mixer ካላችሁ it makes it a lot easier and faster ዊፕ ቶሎ ለማድረግ ማለት ነው። እና አሪፍ ኮንሲስተንሲ የሚኖረው በሃንድ ሚክሰር ስትሉት ነው ማለት ነው። ሶ ክሪማችንን እያለካን እናደርጋለን። ሶ እንደዚህ እናደርጋለን። ይሄ ትንሹ 473 ኤምኤል ነው። it's more than enough እቺን ብትገዙ ማለት ነው። ከዛ ቀስ እያለን ዊፕ ክሪማችንን እንነካለን ማለት ነው። ዊፕ ክሪማችን እንደዚህ ሆኖ ወጥቶልናል ማለት ነው። it's አሪፍ ነው። ሶ ይሄንን ቀስ እያለን እዚህ ላይ ሚክስ እናደርጋለን ማለት ነው። ሶ እዚህ ጋር እንደምታዩት ኦልሬዲ ሚክስ አድርጌ ጨርሻለሁ ሄቪ ክሪሙን ማለት ነው። ሶ አይ ሃድ ቱ አድ ሞር ዛን the 250 ያልኳችሁ ቅድም ሶ አይ ካን ጌት ዲስ ኮንሲስተንሲ ማለት ነው። በደንብ ዊፕ ሲደረግ እንደዚህ አይነት እንዲያመጣልኝ I had to use a little bit more than that። ግን እንደምታዩት አሪፍ ሆኖ ነው የወጣው። ከለሩ ቆንጆ ነው። በቃ አሪፍ ቴክስቸር ነው ያለው ማለት ነው። ሶ እዚህ ጋር ውሃችንን ሰዓት ላይ እናደርጋለን። ትንሽ የለብ ያለ ውሃ ማለት ነው። ከዛ ኋላ ኤክስፕሬሶ ኮፊ አድርጌ ኦር ኢንስተንት ኮፊ እሱን አድርጌ ነው እሱን ሚክስ ያደረኩት ማለት ነው። በቡና የፈላ በጀበና የፈላ ወይም ደግሞ በቡና ማፊያ የፈላ ቡና መጠቀም ከፈለጋችሁ you can do that። እኔ ጀስት ኢንስተንት ኮፊ የተጠቀምኩት። ከዛ ላይ የነከራችሁ ሌየር ማድረግ ነው በቃ በደንብ ሶክ እያደረጋችሁ ሌየር ታረጉታላችሁ። የኮፊውን እንትን እናንተ ሞር ጠንከር ያለ ቲራሚሱ እንዲሆን ከፈለጋችሁ ጀስት የምታረጉትን ኮፊ ትንሽ በዛ ማድረግ ነው። ኦር ላይክ ላላ ያለ ቲራሚሱ እንዲሆን ከፈለጋችሁ ደግሞ ጀስት ቡናዋን አታብዙት፣ ምክንያቱም እሱ ነው ዲተርሚን የሚያደርገው ማለት ነው the intensity of the ቲራሚሱ። ሶ እዚህ ጋር በደንብ እንደምታዩት እንግዲህ ኤቭሪ ኮርነር እያደረግኩኝ በደንብ ሌየር አድርጌዋለሁኝ። ከዛ እሱን በደንብ አድርጌ ሌየር ካደረግኩኝ በኋላ ኮኮ ፓውደር እናደርጋለን ማለት ነው። እኔ ወደ ላይ 3 ሌየር ነው ያደረግኩትኝ። እናንተ ከፍ ያለ እቃ ካላችሁ ሞር ማድረግ ትችላላችሁ። ይሄ ኢትስ ሞር ዘን ኢነፍ ከ8 እስከ 10 ሰው ያበላል ማለት ነው። ከበቂ በላይ ነው። ከዛ እዚህ ጋር እንደምታዩት እንግዲህ ኮኮ ፓውደሬን ከላይን ያደረግኩበት በደንብ ነው የነሰነስኩበት። ብዙ አታብዙት ኮኮ ፓውደሩን ስፔሻሊ ላይክ ወዲያው የምታቀርቡት ከሆነ ኮኮ ፓውደሩን አታብዙት። ምክንያቱም በጣም ከበዛ ላይክ ልክ ሲጎረስ ኮኮ ፓውደሩ ነው ኢንሄል የሚደረገው ማለት ነው። ስለዛ እንደዚህ አድርገን ቆንጆ ቴራሚሱ ሰርተናል ማለት ነው። እንደምታዩት እንግዲህ ሌየሩ ያምራል፣ ኮኮ ፓውደሩ ከላይ ያለው ያምራል። ሶ እንደዚህ አድርገን ማቅረብ እንችላለን ማለት ነው። ሶ አሁን እዚህ ጋር ለእናንተ ላሳያችሁ ነው የቆረስኩትኝ። ግን ፍሪጅ ውስጥ ለአንድ ለ2 ሰዓት አስቀምጡት በደንብ ቺዙ ሃርደን እንዲያደርግ ማለት ነው። እና ስትቆርሱትም አሪፍ ቴክስቸር እንዲሆነው ማለት ነው። ሶ እንደምታዩት እንግዲህ አሪፍ ሆኖ ወጥቷል። ቴስትድ ጉድ አሪፍ ነው። ሶ ሞክሩት። ከሞከራችሁትም ደግሞ ኮሜንት ላይ መጣችሁ ንገሩኝ how you guys like it. Don't forget to like, share, comment and subscribe to the channel. subscribe ካላረጋችሁ ቪዲዮ ስላያችሁት አመሰግናለሁ። ወዳችኋለሁ። ባይ